አንዳንድ ሚዲያ ላይ ያሉ ሰዎች ስታያቸው በጣም ትልቅ እውቅና አላቸው ሲያወሩ ምሰሙት ምን ያክል ጻድቅ ነው ምን ያክል ጥሩ ሰው ነው የሚያስብላቸው ነው ከጀርባቸው ግን ሰው ሲገሉ መጥፎ ስራ ሰርተው ደግሞ ያንን መጥፎ ስራ እንዳይነቃባቸው በጣም አስቀያሚ ስራ የሚሰሩ ሰዎች አሉ ከነዚህ ሰዎች መሃል አንዱ ደግሞ ይሄ ነው ስሙ ፒተር ይባላል የሚኖረው ዴንማርክ ውስጥ ነው አዲስ ነገር በመፍጠር ነው የሚታወቀው በቴክኖሎጂ ነኮች ማለት የሆነ ለየት ያለ መኪኖችን መስራት የሚገራርሙ ቴክኖሎጂዎችን ኢንቨንት ማድረግ ብቻ ዴንማርክ ላይ እሱ በጣም ታዋቂ ሰው ነው በእንደዚህ አይነት ጉዳይ ሰውም ደግሞ እሱን አድንቆ በጣም ትኩረት ከሰጠው ነገር አንዱ ሰብመሪን ነው ሰብመሪን ማለት ከዚህ በፊት ቪዲዮ ሰርቼላችኋል ጥልቅ ባህር ውስጥ ገብተው የሚጓዙ ሰርጓጅ መርከቦች ናቸው እሱንና ሮኬትም ደግሞ ወደ ላይ የሚሄድ ሰርቷል ዴንማርክ ብትሄዱ እሱን ማያውቀው የለም በአሁኑ ግን ሰው ሁሉ እሱ ላይ የበለጠ ትኩረት አድርጓል አሁን የሰራት ሰብመሪን በቴክኖሎጂ ትንሽ ራቀቅ ያለች ነች ራሱ ነው በእጁ የሰራት ዜና ይመጣል ስለዚህ ሰብመሪን ያወራል ኢንተርቪው ላይ ይቀርባል እሱ ስለሰራው ነገር ያወራል እንዲሁም ኢንተርቪው ሲጀምር ምን ብያችሁ ነበር ከላይ ሲታዩ ሌላ ውስጣቸው ደግሞ ሌላ እንዳልኳችሁ አሁን ይሄ የፒተር ኢንተርቪው ነው እዚህ ጋር ምን እንደሚል ስሙት You're aware that psychopaths exist amongst us human predators that walks around psychopaths እብድ የሆኑ ሰዎች በመሃላችን አሉ አውሬዎች ሰዎችን ይዘው ተጠቅመውባቸው የሚጥሏቸው ይሄ እሱ ያለው ነው ቃል በቃል አሁን ይሄን ሲሰሙ ምን ተሰማችሁ አይ እሱ ጥሩ ሰው የሚል ነገር ፈጠረባችሁ ግን ይሄ ትክክለኛ ማንነቱ ነው አይመስለኝም ምክንያቱም አንድ ጋዜጠኛ ወደሱ ትቀርባለች ስማም ኪም ዋል ነው የሚባለው እቺ ጋዜጠኛ ያረጋችው ጥረት እሱን ለማየት በጣም ብዙ ነው ሜሴጅ ላከለችለት አይመልስም ስለ ስቶሪ ሰርች ጻፈች አይመልስም በቃ በቻለችው አቅም እሱ ስላለበት ነገርና ስለሰራው ነገር ኢንተርቪው አድርጋ ዶክመንተሪ መስራት ትፈልጋለች እና ትጥራለች እሱን ለማግኘት አንድ ቀን ግን በላከችው ሜሴጅ ምላሽ ላከላት ዛሬ መቸኛል ፍሪ ነኝ ይላታል ኪምን በዚህ ደስ አላት ቀጥ ብላ ወደ ወርክሾፑ የሚሰራበት ቦታ ጋራዡ ሄደች እሱም ታዲያ የሆነ ነገር ኦፈር ያደርግላታል ምን አዲስ በሰራት ሰብመሪን ለምን ትንሽ አንጓዝም ይላታል ምክንያቱም ጋዜጠኛ ነች ያለውን ነገር ኤክስፒሪየንስ ማድረግ ትፈልጋለች ስለ ሰብመሪኑ ስለምናምን ለመጻፍ እንዲመቻት ማለት ታዲያ መቼ ነው የምንሄደው ትለዋለች እሱም ደስ ባለች ሰዓት ይመቸኛል አታስብ ይላታል እሺ መጣው ብላ ጓደኛው ጋር ትሄድና ኦሌ ይባላል ስላለው ነገር ትነግረዋለች በሱ ሰብመሪን ልንጓዝ ነው ምናምን ትለዋለች እና በትንሽ ቀን ውስጥ ደግሞ እመለሳለሁ የቀናቶች ጉዞ ነበረ ኦሌ የሚባለው ጓደኛ ይሄን ነገር ሲሰማ እሺ ብሎ ይስማማል ኪምና ፒተር ጉዞውን ጀመሩ ይሄ የሚቀስፈው መርከብ ከላይ ትንሽ ታየና ከዛ ወደ ውስጥ ሰመጠ ኪም ለጓደኛዋ ግን ቴክስት አደረጋለች ፎቶ ትልክለታለች ስላለው ነገር ከሆነ ሰዓታቶች በኋላ ግን እቺ ሰርጓጅ መርከብ ያው እንግዲህ እንደ ስሟ ሰርጓጅና ውስጥ ነው ስለሆነ የምትዋኘው ወደ ውስጥ ፒተር ይዟት ይገባል አሁን ብዙ ሰዓት አለፈ ውስጥ ገብተው ለኦሌም ቴክስት ሜሴጅ ማድረግ አቆመች ኪም ኦሌም በዚህ በኩል ደግሞ ተጨነቀ ግራ ገባው ምን እንደተፈጠረ ማያውቅ መጨረሻ ሲጨንቀው ሳይክል ነበረችውና ሳይክሉን ይዞ ለመጨረሻ ጊዜ ሰርጓጇ መርከብ የታየችበት ቦታ እየነዳ ሄደ ጊዜው መሽቶ ነበረ መተኛት አቅቶት ነው በነገራችን ላይ ጨንቆት ይሄን ነገር ያደረገውና በዛ ሰዓት ምንም አይነት በቃ ሰብመሪን የሚባል ነገር ወይም ሰርጓጅ መርከቧ የለችም እዛ አካባቢ ታዲያ አሁን ኦንላይን ያለው አማራጭ ምንድነው ፖሊስ ጋር መደወል ፖሊስም ይሄን የሱን ሪፖርት ተቀብሎ በትንሽ ሰዓታት ውስጥ ፍለጋ ጀመሩ ኪምን በሄሊኮፕተር በጀልባ በመናምን አድርገው ትንሽ ሰዓታቶች እንዳለፉ ግን የሆነ ነገር አይ ሰርጓጅ መርከቧ ችግሩ ግን በሚያዩበት ሰዓት እቺ ሰብመሪን እየሰመጠች ነው ፒተር ደግሞ አለ እየዋኘ ራሱን ለማዳን ጠጋ ብለውም ታዲያ እኚህ ነፍስ አደን ሰዎች ፒተርን አዳኑት ምን ተፈጥሮ ነው ምን ሆነክ ነው ብለውም ጥያቄ መጠየቅ ጀመሩ የሰራው ሰብመሪን አንዳንዴ ሜካኒካል ችግር አጋጥሟት ነው እንዲህ ሆነችው የሰመጠችው አለ ቀጥለም ፖሊሶቹ እንዲያሉ ታዲያ ኪምስ እንደ ኢንተርቪው ካረግን በኋላ እኮ ባህር ዳር ላይ ጥያታለሁ ይያት አልገባውም ማለት ይሄንን ነገር ደግሞ ፖሊሶች ሰሙ ውሸት እንደሆነ ገባቸው ወዲያው ታዲያ ፒተርን ቀጨማራውት እናም ለሷ ሞት መጥፋት ተጠያቂ ነው ተብሎ ፍርድ ቀረበ በንጋታው ችግሩ ግን ፍርድ ቤት ውስጥ ሌላ ታሪክ ማውራት ጀመረ ቅድም ለፖሊሶቹ ምን ብሏል ሰርጓጅ መርከብ ውስጥ ይያት አልገባውም ከኢንተርቪው በኋላ ተመልሳለች ነበር ያለው አሁን ደግሞ ከኔ ጋር ሰርጓጅ መርከብ ውስጥ ነበረች ግን መርከቡ ሲሰምጥ ነው የሞተችው ይሄ ማለት ደግሞ ይሄ ነገር እሱን ከተጠያቂነት ነፃ ያወጣዋል ምክንያቱም ይሄ ነገር የተፈጠረው ድንገተኛ ነው ይሄ ፍርድ ቤት ሂደት ቀናቶችን ወሰደ በ10ኛው ቀን ግን የሆነ ነገር ተፈጠረ የሆነ ሳይክል የሚነዳ ሰው ባህር ዳር ላይ እንደዚህ እየሄደ ነው የሆነ አካል ደግሞ በባህሩ ተገፍቶ ጫፍ ላይ ወጥቷል ባህሩ ላይ ጫፍ ጠጋ ብሎ አየው የሰው አካል ወይም ሬሳ ግን ብትንቱን ይወጣ ወደ 15 ቦታ የተወጋ አንገቱ የለም እጁ የለም ፖሊሶች መጥተው ደግሞ ሲያጣሩት የኪም አካል በነገራችን ላይ ማህፀኗ ሁሉ ተወክቷል በጩቤ ይሄ ነገር በዚህ አላቆመም ዳይቨሮች ወይም ደግሞ ጥልቅ የሚሰምጡ ሰዎች እዛ አካባቢ ምርመራ ሲያደርጉ እዛ ባህር ውስጥ ጭንቅላቷን አገኙ እጇንም አገኙ ደግሞ በአውሬ ተበልታ ምናምን አይደለም በስትክክል በመጋዝና በቢላ ነው ክትፍትፍ ያደርጋል አሁን ከዚህ ታሪክ መረዳት የምትችሉት ነገር ምንድነው ቅድም ያሳያችሁ ማንነትና አሁን ያሳያችሁ ማንነት ምን ያክል እንደሚለያይ በራሱ አንደበት ይሰውዬ ምን ብሎ ነበር እኛ ውስጥ የሚኖሩ አውሬዎች አሉ ይዘዋችሁ ተጠቅመውባችሁ የሚጥሏችሁ ራሱ ነው ያለው ይሄንን ኢንተርቪው ላይ ግን ከሱ በላይ አውሬ ዴንማርክ ላይ አልተገኘም ሰው
ሰውን ሲያጠፋ በብዙ መንገድ ሊያጠፋ ይችላል። በእንደዚህ አይነት አስቀያሚ መንገድ ማንም መሞት የለበትም ብዬ ነው ማስበው። ሲቀጥል ደግሞ ሁልጊዜ እንደምለው ስራችሁን ሰው ባያያችሁ ፈጣሪ ያያችኋል። ስለዚህ የጊዜ ጉዳይ ነው እንጂ ትጋለጣላችሁ በደንብ እያንዳንዱ ተደብቃችሁ የምትሰሩት ስራ ማለት። ይሄ ነገርን በዚህ አላቆመም። ፖሊስ አሁን ጠበቅ ያለ እርምጃ ወስዶ የፒተር ጋራጅን መመርመር ጀመረ። ላፕቶፑንም ቼክ አደረጉ። ላፕቶፑ ላይ ደግሞ የሆነ ነገር አገኙ። ሰዎች በሚያስጠላ ሁኔታ በተለይ ሴቶች ሲገደሉ አንገታቸው ምናምን ሲቆረጥ ሰውነት አካላቸው ምናምን በቃ የሚያስጠላ ሁኔታ ሲገደሉ እሱ ላፕቶፕ ላይ ተገኘ። ያን እሱ አይደለም ያደረገው፣ ግን ለእንደዚህ አይነት ነገር ፍላጎት ያለው ሰው ነው። ደግሞ የሚያሳየው ነገር ያን ነገር ማየቱ እሱ ባያደርገውም ኪም ላይ እንደዚህ አይነት ነገር ነው የፈጸመው ወደሚል ነገር ተወሰደ። አስቡት፣ ቅድም ሚዲያ ላይ አውሬዎች በመሃላችን አሉ እያለ ሲያወራ የነበረ ሰው ነው ራሱ እንደዚህ አይነት ስራ የሚሰራው ማለት። አሁን ወደ ፒተርና ወደ ፍርድ ቤቱ ሂደት ልመለስላችሁ። ፒተር ድጋሚ ለሶስተኛ ጊዜ የሰጠውን ቃል ቀየረ። ኪም የሞተችው በካርቦን ሞኖክሳይድ ተበክላ ነው። ካርቦን ሞኖክሳይድ ለማታውቁ ሰዎች ከመኪና ከምናምን ጭስ የሚወጣው ገዳይ የሆነ ጭስ ነው። እናም ሽታም ከለርም የለውም፣ ግን አደገኛ ገዳይ ነው። እሱን የገደላት አለ ጭሱ። በዚህ ቃሉን ፍርድ ቤቱ ጠየቀው። ታዲያ ገለዋ እንደዛ እንዴት ሆነ? አይ በዛ ሰዓት የሷን መሞት አይቼ ፖሊሶች በሷ ግድያ እንዳይጠይቁኝ ብዬ ነው ሬሷን ወደ ባህር የወረወርኩት አለ። ለሶስተኛ ጊዜ ካደማ ነው። ፍርድ ቤቱ ይሄን ነገር ሲሰማ ግን ኦልሬዲ ውሸትና ማጭበርበር እንደሆነ ገብቶታል። ትክክለኛ ነገሩንም አጣርቶ አውቋል። ትክክለኛ ነገር የተፈጠረው ምንድነው? መጀመሪያ ኢንተርቪው ልታደርገው ወደ ሰርጓጅ መርከቡ ገባች። ትንሽ ካዋራ በኋላ ይሄን ሰርጓጅ መርከብ ይዞ ወደ ውስጥ ገባ፣ ወደ ባህሩ። ታዲያ ይሄኔ እሷ ብትጮህም ለማምለጥ ብትሞክርም አትችልም። በዚህ ሰዓት ነበር ታዲያ ያስራታል፣ ያሰቃያታል፣ ጾታዊ ጥቃት ያደርስባታል፣ እናም በጩቤም ይወጋታል። 15 ቦታ አካሏን ቆራርጦ ይጥለዋል። ይሄንን እንዳደረገ ፖሊስ አረጋገጠ። እንዲሁም በተጨማሪ ደግሞ ሆን ብሎ ሰርጓጅ መርከቡንም እንዳሰመጠው ይሄን መረጃ ለማጥፋት አውቀውበታል። ፍርድ ቤቱም ታዲያ በመጨረሻ እሱን ነፍሰ ገዳይ በሚል ካረጋገጠ በኋላ እድሜ ልክ ፈረደበት። እናም አንድ መረዳት ያለባችሁ ነገር ሚዲያ ላይ በጣም ትልልቅ እውቅና ያላቸው ሰዎች ከጀርባቸው ምን እንደሚሰሩ አታውቁም። እንደምትሰሙት እንዳይመስል። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።